የዮሐንስን ክብር ግን ያክል ያለው ማንም ክብር የለም ከመቤታችን ውጭ በጣም ትልቅ የተከበረ ነው የዮሐንስ ክብሩ ግን ተመልከቱት ጌታው እንኳን ያላስተማረውን ትምህርት አስቀድሞ ተናግሮ ክርስቶስ ልክ እንደሱ ያደረገ ነው ዮሐንስ ሲያጠምቅ እንደነበረው ክርስቶስም ደቀ መዛሙርቱ ቢያጠምቅም ያጠምቅ ነበር ተብሎ ተነግሮለት የነቢያት ትንቢት በሙሉ የሚጠቃለለው ዮሐንስ ላይ የሐዋርያት ስብከት በሙሉ የሚጀምረው በዮሐንስ ነው ይቀርና ሐዋርያት ክርስቶስ እንኳን የሰበከው የመጀመሪያው ስብከት መጀመሪያ የተናገረው ዮሐንስ መጥምቅ መንግስተ ሰማያት ቀርባለችና መንግቡ ይሄንን ስብከት ክርስቶስ ከመስበኩ በፊት ዮሐንስ መጥምቅ ነው የሰበከው ምን አይነት መታደል ነው ጌታ ያለውን መድገም አንድ ነገር ነው አይደል እነሱ ያሉትን ጌታ ሲደግምላቸው እኮ በጣም መታደል እኮ ዮሐንስ እንዴት አይነት ሰባኪ ነው ህዝቡ ሁሉ እየተከተለው የነበረ እኮ አጥማቂ እኮ ህዝቡ ሁሉ ይከተለው የነበረ ቃሉን የሚሰማው መምህር እኮ ልክ ክርስቶስ ሲመጣ ህዝቡ እየፈለሰ ወደሱ እንኳን ሲሄድ ደቀ መዛሙርቱ መተው ስሞታ ሲያሰሙ አንተን በሙሉ ይከተሉ የነበሩት ታጠምቃቸው የነበሩት በሙሉ አሁን ተለይተው ያ ያጠመቀው ክርስቶስ የሚባለው ጋር ነው ያሉት አለ ኮሽ እርሱ ሊልቅ እኔ ምን ላደርግ ይባላል ምን አይነት ሰው ነው እኛ በክርስትና ህይወታችን እኮ ክርስቶስ እንዲያንስ እኛ ከፍ እንድልን የምንፈልግ